የምታስቡት ማን አንቺም እሷም እየተረዳችሁ አይደለም። እሱ ሀዋ እሱ አሁን እነ ጀሚላን ቢያገኝ ለኔ የሚሰጠኝ መስሎሽ ወይ ወስዶ የመን ያስቀምጣቸዋል ወይ ወስዶ ገጠር ገታቸዋል ማለት ነው። እስካሁን የከለከልሽው እኔ እነሱን እንዳላይ አሁን ይሄን ያክል አልፍቸው ልጆችን አላሳየህም ብዬው እኔ እና አንቺ በቀላል ሂደን እናመጣቸዋለን። አንቺ እኮ ሄደሽ ዋቀርተሽ ልታመጪው በቀላል አረሽ ቀላል አይደለም። ኧረ እንደ እናት አይደል? እንዴት ነው ሄደሽ አንቺ ቤቱ እኔ ሰይድን በእኔ አስተሳሰብ ሰይድን ሳስበው እዚህ ደረጃ የሚደርስ ሰው አይደለም በሚለው ነው። ይሄን ያክል ጨክኖብሽ ለምን ነው የማይጨክነው? እኔ እንደዚህ ይሄን ያክል እናት ነሽ በሚለው ነው። ቢያንስ እናት ነሽ፣ እናትነትሽን አስበው እዚህ ደረጃ አዋ አስብ እንደ አንቺ ሰይድማ እኔ አላውቀውም ማለት ይቻላል። በዚህ ደረጃ የሚያስብ ሰው እንኳን አንቺ ነው ያላውቀውም እንዴ እናንተ ሴት መቃየሩ ራስ ምንም አልመሰላችሁ? እንዴት ምንም አይመስልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ያው መጥቼ አዳማ ነው የምገኘው ማለት ነው ሀዋ ጋር። እውነት ለመናገር ከሆነ በሀዋም ተናድጃለሁ። ያቺ አለም የምትባለዋ ግን ከዳችኝ። የስንት አመት ጓደኛዬ ሆና በአሁኑ ጊዜ ሰው የለም እውነት ለመናገር ከሆነ ማለት ነው። ሀዋንም አምኛት አይደለም የመጣሁት ማለት ነው። እኔ በጣም ነው የተናደርኩት። ምክንያቱም እውነት ለመናገር ጓደኛ ናችሁ። ግን ለማንኛውም ቤተሰቦችን ሰላም በይ። እሺ ይሄ ማለት ሰላም አለይኩም እንዲደርሳት ስለምፈልግ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀዋ ሾው ቤተሰብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁን ባላችሁበት አላህ ያብዛልኝ። ሱመያ ዛሬ እኔ ጋር መታለች። እኔ ጋር የመጣችበትም ያው የተፈጠረውን ነገር በሱመያ ዩቲዩብ ላይ አይታችሁታል። አለም ላይ በጣም ከፍቷት አዝና ካለምም አልፋ እኔም ላይ በጣም አዝናለች። ለምን እንደዚህ ታደርጋላችሁ በሚለው እኔ ግን ምንም የማውቀው ነገር የለም። ያው ደውዬ ጓደኛ ናችሁ? አይ ጓደኛ ነን፣ ግን ምንም የማውቀው ነገር የለም። ጓደኛ ናችሁ? አንቺና እሷ ትገናኛላችሁ ሁሉ ጊዜ እኮ ነው። እኔ ራሱ ማለት ነው ሱመያ ትናንትና ደውዬላት በጣም ነው የተጣላ ነው ካለም ጋር ራሱ በጣም እና አብራችሁ ነበራችሁ አንቺና እሷ አትለያዩም? ባለፈው አብረን ነበርን። አብረን ነው ጊዜ አብረን ነው የምንሆነው። ግን እኔ ከነሱ አይናት ስታገኘው ሳትነግሪሽ አትይዝም እኮ ነው። ግን ለሳው መሰለሽ። አዎ ግን እኔም እንዳንቺ እንደዚህ በጣም ተናድጄባት ነበር። ግን ደውዬ ስጠይቃት እሷ ለክፉ አስብ አይደለም ይሄን ያደረገችው። አልደወለች። ለምን አልደወለች? ለምሳሌ ቪዲዮ ከተለቀቀ በኋላ ራሱ አልደወለችም። ያልደወለችበት እኔ በጣም አንቺ እንደዚህ የተናገርሽኝ ሱመያ ምን ልታረገኝ ነው? ስለዚህ እኔ አንቺ ጋር ወይ አብረን እንሂድ እሷ ጋር ወይንም ደግሞ ካንቺ ጋር አንድ ላይ ሆነን እንደውልላት በሚለው ፈርታሽ ነው እንጂ አይኔ ማየት ራሱ አልፈልግም። ለምን ታውቂያለሽ? እንደዚህ አይነት ነገር ሁሉን ነገር እኔ ሌላ ሰው እኮ ቢሆን ችግር የለውም። ሁሉን የውስጤን ነግራት ሁሉን ነገር እያወቀች ያለውን ነገር እያወቀች ልክ እንደማያቅዳ ሰይድ ጋር ሰይድ ሲፈጠር ሰይድ ጋር እኩል ነው የማያችሁ የምትለው እኩል ሰይድ ማለት እንዲቀየማት ይዝና ካልፈለገች እኮ እሱ ከሴቶቹ ጋር ሄዳ ሴቶቹን ማይዟችሁ እንደዚህ ያርጉ። ምንም አላቃትም። አላቃትም ጸባዋን ታውቂያለሽ። ግን እሷ ያንቺ የተረዳሽበት እኔም እኮ እንዳንቺ ማለት ነው በቃ በጣም ተናድጄባት ተናገራታለሁ። ግን አሁን ላይ ስታስረዳኝ ምንድነው ሱመያን በቃ የሚያገኝበትን መንገድ ነው እኔ በቃ ይፈንተን ያለው። ባለፈው ተገናኝተን ስለተገናኘ ነው ራሱ አላወራንም አንድ ላይ። ለምን አላወራችሁ? እጄን እንኳን ተሰብሬ እንዴት እንደሆነ ነግራችሁ። እናንተ እኮ ከዩቲዩብ ጀርባ ያለውን ካሜራ ላይ ከሚቀረጸው ውጪ ብዙ ነገር ታውቃላችሁ። ዛሬ እኮ አይደለም የምታውቁኝ፣ ድሮ ነው የምታውቁኝ። አሁን እኮ አለም እኮ እኔን አሳልፋን የሰጠችኝ እኮ ይሄ ለማስታረቅ ብላ ያኔ እንኳን መጀመሪያ ገና የልጁን እናት ሊያገኝ ሲመጣ ያልተናገረችው ሴትዮ ዛሬ ሰይድ እንዳይቀየማት ለምን እንደዚህ ታውቂያለሽ? ባለፈው እዛ ፕራንክ እሱን ልትሰራ ስለሄደች ብቻ እንዳይቀየማት ሰይድ ሲፈጠር ተቀየማት አልተቀየማት እሷ እኮ ለኔ ጓደኛዬ ናት አይደል? የሱ ጓደኝነት ሊበልጥባት ከሆነ ደግሞ ሊጠቅማት ራሷ የምታውቀው ነበር። እውነት ለሰይድ ለማስደሰት ብላ ሰይድ ቢቀየም ነው ሰይድ ቶሎ ስለሚመለስ አንቺም በጣም የተናደድሽኝ። እስኪ ተረጋግተሽ አውሪኝ እስኪ። ለምንድን ይሄ እኮ እንትን ማለት እኮ አይደለም ይልሽ። ለምን እንደተናደድኩ ግን አንቺ ራሱ ተረድቼሻለሁ። እኔም እንዳንቺ ሆኜ ነው የተናገርኳት በሰዓቱ። እኔ አሁን ራሱ በግድ ነው አንቺ ጋር የመጣው። እኔ ያልኳትን ነገር ነው ሰይድም ሄዶ ያደረገው። እኔ ምንድነው ያልኳት ወይ ብሩን ወይ የሆነ ነገር ቢያደርጋት ወይ ልጆቹን ቀምቷት ቢሄድ እዛ ሰው ሰፈር ላይ አንድ ነገር ብትሆን ይቺ ልጅ ማን ነው ተጠያቂ የሚሆነው? ጠጣቱንስ ትችዋለሽ ወይ ብዬ ከሷ ጋር በጣም ረጅም ሰዓት ነው የተጨቃጨቀ። ደግሞ እኮ እኔ የተናደርኩት 2 ሚሊዮን አምጪዋለ ምናምን ስላት ይዛን ጊዜ እሷ የተናገረችው ብዙ ነገር ነበር። ዛሬ ትናንት ዳለ ሰይድ ለማስመሰል ስትሞክር ነው በጣም የተናደርኩት። በስተቷ ምንድነው ብሩን ራሱ በራሱ በሮዛ ብር እንደሆነ እሺ መንገሩን የት እንዳለው ትንገሮች ችግር የለም እኮ ስተቷ የብሩን መንተን መናገሯ ነው። ብሩ ሮዛ ይሰጣችሁ ምን እንደማድረግ እኮ አይደለም። እኔ በጣም ያናደደኝ ምን ታውቂያለሽ? ይሄ ለተንኮል ነው ያልኩሽ። አዎ ብሩን ሮዛ ባለፈው የሰጣሃት ብር አስታወስክ? በሱ ብር ነው የምትገዛው። ያንን ብር እኔ ለሷ ነው የነገርኳት እንዳልገዛውበት ያልተመቸ ነገር እንዳለ ብዙ ነገር እንዳለ ምናምን ነገርኳት። ሙሉ ብሩ ስላልሞላልኝ ስላልበቃኝ ነው ያልገዛሁት።
በራሱ ወር የምገዛበት ነገር አግኝቻለሁ ብዬ አላወራችሁም? አውርቻለሁ። ታዲያ ቢያንስ እኮ ይሄን ሁሉ አውርተን እንዴት ምን አድርጎ እንዳሳመናት ሰይድ አላውቅም። ምንም አሳምናት አይደለም። ይሄ አይደለም አለም ተቀይራለች። እኔ አላውቅም። መቀየር አይደለም ግን እሷ ምንድነው ስህተት ያደረገችው? ብሩን ሳጨምር እዚህ ቦታ ሂድ ሱመያን ታገኛታለህ ብትለው አንቺም ትረጃታለሽ። እሷም ብሩን መጨመሯ ነው። ብሩን መጨመሯ አሁን አንቺ አታግዝላት ቪዲዮ ስለምትለቅ ብለሻል። እኔ እንድታረው ፈልጋለሽበት መሰለኝ። እኔም እኮ በሰዓቱ ሱመያ ወላሂ ነው የምልሽ በጣም ነው የወረድኩባት። በጣም እኔ ለማሳመን ለማሳመን አይደለም። አንዴ እኔ ጓደኝነታችሁ እንትን እንዳይል ምንም አይደለም። ለምን ታውቂያለሽ? እኔ ለምን እንደተናደድኩ ታውቂያለሽ? በዛ ሰዓት ልጆቹን ይዞ ቢሆን ልጆችን ቢቀማኝና ቢወስዳቸው እዚህ ጋር ሰውየው የተረጋጋ ህይወት የለውም። ሴት እየቀያየረ ነው። ለአንዷ በቀያየረ ቁጥር ለአንዷ ጥሎ እየሄደ ለራሳቸው ሴቶች የማይስማሙ እየተደባደቡ ያሉ ሴቶች ለእንጀራ እናት አሳልፈሽ ትሰጫለሽ። እርስ በርስ ለሚደባደቡ ሴቶች ሪስኩን አላሰበችውም እኮ እኔን አዳምጪኝ። ሪስኩን ያሰብነው እኛ ነን እኮ። አሁን እሷ ማሰብ አለባት። የራሷ ጉዳይ ነው። እኔ ማግኘት ራሱ የለባትም። ሰይድ ለምን ታውቂያለሽ? እኔን እሱ አላማው ላሳብደኝ ነው። እኔ ሊያሳብድ ነው። ምክንያቱም ልጆችን ወስዶ በፈታና ባገባ ቁጥር ቆንጆ ሴት ባየ ቁጥር በቀያየረ ቁጥር እሱ ልጆችን ለአንዷ ነው የሚሰጠው። የተረጋጋ ህይወት የለውም። ህይወቱን ጠንቅቃ እያወቀች ከኔ የበለጠ እናንተ እዚሁ ናችሁ። እናንተ አታውቁምና ነው። ቅርብ ነው፣ ቤታችሁ ሩቅ ነው እና ታዲያ አሁን እኮ እሷ ታዲያ ማግኘት በዛ ላይ ደግሞ ሲፈጠር እኔ 2 ሚሊዮን ብሩን ከፍያለሁኝ። ሌላም ብድር ጭራሽ አለብኝ ማለት ነው። እሷ ግን ብሩ የሱ እንደሆነ መጥቶ እኮ ቪዲዮን አላየሽው? መጥቶ እኮ ብሩን ከልጆች አስቀድሞ እኮ ብሩን ነው ያለው። እኔ የፈራሁት ይሄን ነው። በቃ እና መጀመሪያ ነግሬት ይሄ ምንድነው አለም ይኸውልሽ አስባበት ተንኮል በምን ልበቀላት እኔ በምን እንዳናደርኩት አላውቅም። አናደሻት አይደለም ሰይድን አስቀይሜዋለሁ። እኔ እኮ በጣም የተናደድኩባት ከትናንት ጀምሮ ዛሬ ራሱ ስደውልልኝ ራሱ አላነሳሁላትም። አራንዳት እንድትቀየምኝ እኮ ስለዚህ እውነትን ነው መፍረድ ያለብሽ። አሁን ለምሳሌ ሳታስበው ቢሆን ወይ ደግሞ ደግ ነገር አስባ ቢሆን ለኔ አስባ ቢሆን ያለውበትን ብቻ መናገር ትችላለች። ተንኮለኛ ስለሆነሽ ነው። በቃ ማላካ ጓደኛዬ ብለንሽ እኮ አንቺ ስለከለከልሽን ነው። ስንት ጊዜ ከዚህ ጠይቀንሻል። ነገር እናንተ ሰይድ አያውቅም እንጂ ይሄን ነገር እኮ እኛ በቃ ሰይድን ያለሽበትን ቦታ እንንገረውና አውሩ ብለን ከልክለሽን ነው። ይሄን ሁሉ አመት ያለ ሰይድም ያልተናገረው ያንቺ ጓደኝነት በልጦብን ነው። በቪዲዮ ብቻ ነው ያልተቀረጸ ስንት አለ አይደል? እኔ ሁሌ ከካሜራ ጋር እንዴ እናንተ ጋር መጣ። ኧረ በጣም ብዙ ጊዜ ትመጫለሽ፣ እንገናኛለን፣ እናወራለን። እና ታዲያ ምን ተፈጠረ? ታድሪያለሽ ትያለሽ። ግን እኔ አላህን ያመሰግንኩት ማለት ነው። እንኳንም በቪዲዮ ብቻ ሆነ እኔ እናንተ ጋር መጥቼ ከነጆቼ ሳድር የዛን ቀን ደግሞ እመጣለሁ ሁላ ብላኝ ነበር። የዛን ቀን ልምጣ ትመጫለሽ ወይ? ቪዲዮ ማለት ትንሽ ቪዲዮ ስለሆነ የምቀርጸው ለልጅ ሰዎችን ብዙ ለቲክቶክ ቪዲዮ ነው እንደምቀርጸው ነው ሲሉኝ አላስረዳቸው ነበረ። ትመጫለሽ ወይ ልጆቹን እዛችሁ ምናምን ስላት እንመጣለን ብላ መልሳ አይ በቃ አይመቸኝም ትምህርት ማለባቸው ምናምን አለች። ለካ አንቺ ተንኮል አስባ ነው እንዳትጣሉ ስለታረች ምንም እንዳልጣላ ተንኮለኛ ባቱን ትመጣ ነበር። እኔ ራሱ አልነገረችኝም አልኩሽ እኮ ቪዲዮውን አይቼ ነው የደወልኩላት። ቪዲዮውን እንዳየሁኝ ወዲያው ደውዬላት አሁን ሱመያን በምን አይንሽ ነው የምታያት ነው ያልኳት። በቃ እኔ አይኗን ማይታ ሱመያን በምን አይንሽ ነው የምታያት? እንዴት እኔና አንቺን አምናን ብዙ ነገር ነግራን እንዴት እንደዚህ አይነት ጉድ ትሰሪያታለሽ? አንቺ ሮዛ እንኳን እኮ አሳልፋ ሰጥተችኝ። በቃ አሁን ትንሽ እሷም በቃ የሆነ ለሰይድ የተናገረችበት ነገር ማለት ነው አደጋ ሱመያ ላይ አደጋ ያመጣል የሚባለውን ጭራሽ አላሰብኩም ማለት እንዴት ነው? ይኸውልሽ ስጠይቃት ባለፈውም ስለተገናኙ ከአፍላፊ ውጪ በጉልበት የሚጠቀመው ነገር ምንም የለም። አዲስ አበባ ነው ያለችው፣ ህግ ያለበት ሀገር ነው ያለችው፣ ከሰው ጋር ነው ያለችው። እንዴት ያንን ነገር ደፍሮ ማድረግ አይችልም በሚለው ነው ይሄንን ያደረኩት። ያው እኔ አንድ ነገር ሰይድና ሱመያ ከነ ልጆቿ ማገናኘት ነበር የፈለኩት ስትለኝ ስንት ማገናኛ መንገድ እያለ እንዴት እንደዚህ አይነት ነገርን መረጥሽ ብዬ ከኔ ጋር ራሱ ተጣልተናል። እንዴት እስካሁን ድረስ እኛ ጋር ስትመጣ ቤት ውስጥ ቁጭ አድርገን እኮ ሰይድና ብለን ማገናኘት እንችላለን፣ ግን ያለ ፍቃዷ ለምን ይሄን እናደርጋለን ብለን ነው እስካሁን ጸጥ ያልነው። አዋ ካረገች ሁሉ እንዳናደደኝ ቢተረከሽ ነው። ለምን 2 ሚሊዮን የሮዛ ብር ነው ብላ ተናገረች ብቻ ባለ ወይ ደግሞ ምን መሰለሽ በቃ ስትነግረው ሰይድ ስለማያምነኝ ብላ ብሩን ስትነግረው ያምነኛል ብላ ስላሰበች ሆናል የነገረችው። ስለዚህ ምን እንደው ታውቂያለሽ፣ አሁን እዛ ቆይ አንድ ሚስጥር አለ ልጨምርልክ ብላ ነው የነገረችው እኮ። እሷ እኮ ካሜራ ራሱ እኮ አልቀረጸችም እኮ ስትነግረው እኮ ከካሜራ ጀርባ ነው የነገረችው። ከካሜራ ተለቆ የለ እንዴት ላይ ይቻላል? ኧረ አልነገረችውም። በቃ የሆነ ነገር በቃ አያምነኝ ተለቋል ቪዲዮ በሚስጥር ነው ብላ እሷ በቃ አያደርገውም አይሄድም ብላ ስላሰበች ነው። በዚህ ላይ አዲስ አይደለም ወይ ሀዋ ቆይ
በቃ አሁን ባላ ተረጋጊ። ስሚ እሷ አሁን አንቺ እሷ ሱመያ አለች ብሎ ሰው ነግሮ ይቀራል ብላ አስባ ነው እንደሚሄድ እርግጠኛ ስለሆነች የተናገረችው። ጉዳት እንደማይደርስብሽ 100% አማን ይሄን ነገር ያደረገች እንደ ጉዳት ደርሶ እሺ ልጆቹን ልጅ ቢሆንስ እሱ እዞም ይችላል። ሰይድማ አያደርገውም ማለት ልጆቹን ቢያገኛቸው ጥሩ ነው። የከፋኝ ማለት ነው በብሩ ጉዳይ እንዳይቀበልሽ ፍራቻ ነው እንጂ ሰይድ አንቺን አግኝቶ ልጆቹ ላይ ግፋት ያደርሳል። ግፋት ያደርሳል እኮ አይደለም ልጆቹ ናቸው ምንም አያደርግም። ግን እዟቸው ይሄዳል። ይዟችን ቢሄድም ልጆቹ ናቸው እኮ ሄደን እኔና አንቺ ሄደን አንጣ ብንለው በክብር ነው የሚሰጠን። አይደለም ቢስሚላህ አይነጥቅሽም ነው የምታስቡት። ወንዴት ነው የምታስቡት? ማለት አንቺም እሷም እየተረዳችሁ እኮ አይደለም። እሱ ሀዋ እሱ አሁን እነ ጀሚላን ቢያገኝ ለኔ የሚሰጠኝ መስሎሽ ወይ ወስዶ የመን ያስቀምጣቸዋል ወይ ወስዶ ገጠር ይገታቸዋል ማለት ነው። እስካሁን የከለከልሽው እኔ እነሱን እንዳላይ አሁን ይሄን ያክል አልፍቸው ልጆችን አላሳየህም ብዬው እኔ እና አንቺ በቀላል ሂደን እናመጣቸዋለን። አንቺ እኮ ሄደሽ ውሃ ቀርተሽ ልታመጪው በቀላል አረሽ ቀላል አይደለም። ኧረ እንደ እናት አይደል? እንዴት ነው ሄደሽ አንቺ ቤቱ በቃ እኔ ሰይድን በእኔ አስተሳሰብ ሰይድን ሳስበው እዚህ ደረጃ የሚደርስ ሰው አይደለም በሚለው ነው። ይሄን ያክል ጨክኖብሽ ለምን ነው የማይጨክነው? እኔ እንደዚህ ይሄን ያክል እናት ነሽ በሚለው ነው። ቢያንስ እናት ነሽ እናትነትሽን አስበው እዚህ ደረጃ አዋ አያስብም። እንደ አንቺ ሰይድማ እኔ አላውቀውም ማለት ይቻላል። በዚህ ደረጃ የሚያስብ ሰው እንኳን አንቺ ነው ያላውቀውም እንዴ እናንተ ሴት መቃየሩ ራስ ምንም አልመሰላችሁም? እንዴት ምንም አይመስለንም። ሰው እኮ እየተናደድን በእሱም መናገር ስለማንችል ብቻ ነው ጸጥ ብለን ያዝነው። እኮ ታዲያ አንቺ እነ ጀሚላ ራሱ እዛ በሚቀያየሩ ሴት እኮ ማደጋቸው አታሳዝናችሁ? ሴት ስለሚቀያየር ስለተበሳጨሁበት ነው እንጂ እኔ ጋር በመጣሽ ቀን እኮ ሰይድ እንደውዬ ና ብዬ ከአንቺ ጋር ማገናኘት አቅቶኝ አይደለም፣ ግን ስራው ስላበሳጨኝ ነው የራሱ ጉዳይ ብዬ ተውኩት። እንደዛ ዳማ እኔ ጋር ስትመላለሽ እኮ ሰይድና ማለት አቅቶኝ አይደለም። ለማንኛውም ሀዋ እኔ የመጨረሻ ነው የምነግርሽ። እኔ እዚህ ስመጣ አለም ጋር ላስታርቅሽ ብለሽ እኔ አልልሽም የመጣሽ ነው ብትይ አልልሽም። ለምን መጨረሻ ያለሽ አይደለ? ትልቅ ሪስክ ነው የሰራችው። በቃ ለምንድን ነው አንቺን የሚጎዳ ነገር ነው ያደረገችው። ለምን ከዚህ በኋላ እንዲያምናት ስትል አሁን ብሩን ባትገልጽ ኖሮ ማለት ነው ቤቴን ታሳያለሽ። ሳይቀርሽ እንዲያምናት ስትል ቤቷ እንደዚህ አይነት አካባቢ ነው ትላለች አትለውም ስላለች በቃ ይኸውልሽ በቃ አልኩሽ እኮ እኔ አሁን ብሩን ባታነሳ ኖሮ አለምን አንቺን ቁጭ አድርጌ አለምን ሳታውቂ አመጣትና አስታርቃችሁ ነበር። ግን ብሩን መግለጿ ስንት ዓመት ሙሉ አስቀምጠሽ ከሰው ጋር ተበድረሽ ልታደርግ ያለውን ብር መጥቶ አንቺ ሲልሽ ሳየው በቃ ከዚህ በኋላ በራሳቸው መንገድ መታረቅ ከቻለ አፍካለቻት አፍተበላት እንጂ እኔ በእነሱ መካከል አልገባም ብዬ እኔም ተበሳጭቼ ጸጥ ነው ያልኳት አለ። በቃ ጸጥ በያት። ለማንኛውም አለም ይሄን ቪዲዮ እንደምታየው እርግጠኛ ነኝ። አለም በጣም ነው የተቀየምኩሽ። ብልግና ነው፣ እንደዚህ አይደረግም። የስንት ዓመት ጓደኛ ሆነሽ ብዙ ነገር እየነገርኩሽ እንደዚህ ማድረግ የለብሽም። እኔ ለማንኛውም ካንቺ ጋር ያለኝ ነገር ጨርሻለሁ። ሀዋም ከዚህ በኋላ ይኸው የመጨረሻ ነው የምልሽ። ምንም የተደበቀ ነገር የለም። ስመጣ ምን ነግራት ከሆነ እኔ አልነግራትም። ችግር ካለ ከዚህ በኋላ እኔም ከዚህ በኋላ እኔን ጥፋተኛ ናት። በቃ ጥፋቷን በራሷ መንገድ ነው ካንቺ ጋር ተገናኝታ መነጋገር ያለባት። በራሷ መንገድ አንቺ መሀላችን እንዳታስገቢያት የባስ እንቆራረጣለን። አልፈልግም። በቃ አንቺ ለሷ ብዬ እኔ አንቺን ማጣት አልፈልግም። ለማንኛውም ማለት ነው እንግዲህ ይሄን ያክል ካወራን ስለሷ ይበቃል። ከዚህ በኋላ እንትን አለ። ለማንኛውም ዛሬ ፈለኩሽ ለሌላም ጉዳይ ነው። አንድ ስለ አለም ቪዲዮ መስራት ስለፈለኩ ነው። ላገኛት ስለማልፈልግ ልደውላት ማልፈልግም ብሎ ካርግላታለሁ። ዋነኛው ጉዳይ ደግሞ ሮዛን ነው። ያው ታውቂያለሽ በእኔ ጉዳይ ብዙ ነገር ሆናለች። 2 ሚሊዮን ብር ሰጣኝ ብዙ ነገር ሆነች ለኔ ብላ ማለት ነው። ብሩን እሷ እንደሰጠች ነው የምቆጥረው። እና ምንድነው መሰለሽ ሮዛን ጠራትና ታከብርሽ። አዎ ወላሂ ስለዚህ ሮዛን ጠራታለሁ ማለት ነው። ሮዛን ጠራትና ካሜራ ደብቄልሽ ዘወር እላለሁ ማለት ነው። ትናንትና ሳልነግራት ነበር ቤት ላይ ሩክ ሰርፕራይዝ አድርጊያታለሁ ማለት ነው ትናንትና። ዛሬ ደግሞ ልፈትናት ነው። ልመጣና አዳማ ልመጣ ነው ብያት ነግሬያት ብመጣ ሳይድን ዘው ትመጣለች አትመጣም የሚለውን ልፈትናት ነው። እሱን ደግሞ ፈትኝልኝ አንቺ ነሽ አይደለም ችግር የለውም እንፈትናታለን። በቃ እሺ። ለማንኛውም ግን ያው በአማርኛ ብዙም ባንግባባም እንግዲህ አቺ በአረበኛ ማውራት ታቀም በአረበኛም በአማርኛም እያደረኩኝ ያፋጨሽ አውራ አንላታለሁ አይደል? ለማንኛውም ወይ እዚህ ባጃጅ ውስጥ ወይ አንዱ ግቢ ውስጥ እገባለሁ ማለት ነው። እንደማጠራው አውርተሻት ተጭነሻት እርግጠኛ ካሽ ትደውይልኝና ምልክት አድርጊልኝ እወጣለሁ ማለት ነው። በቃ እሺ። የመጣች መስቀራው ከሆነ ደግሞ ከጠራችሁ አውቄ ነው ኧረ የለችም ልፈትኝልኝ ብላ ነው ደውላ ነግራኝ ነው። ራሴ ዩቲዩብ ላይ ለቀው ነው ፍራንክ እያደረኩሽ ነው ታውቃለሽ። እንደዛ ታታስ ተጠራዋለች አጠረም። ለማንኛውም ይሄ አንቺ ቪዲዮን እንዝገው ማለት ነው። እንግዲህ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ሀዋ ዩቲዩብ ሀዋሽ ነው አሳድጓት። ሰላም አለይኩም ወራህመቱላሂ ወበረካቱ።